አብዛኛው ጊዜ ወደ ጎላችን ስንሄድ ስኬታማ ለመሆን በምናደርገው ጥረት በጣም የተለያዩ ሴት ባኮች ወይ ደግሞ ወደ ውድቀቶች ይገጥሙናል። እሱን ሪያክት የምናደርግበት ወይ ደግሞ እሱን እንዴት ነው የምንፈታው? አንደኛ ስራ ወይ ደግሞ አንድ ቢዝነስ ላይ ስንጀምር ሁላችንም ስለዛ ቢዝነስ በጣም ከፍተኛ የሆነ አመለካከት፣ ከፍተኛ የሆነ ግምት እናስቀምጥና ይሄን ጎልማ አቺቭ ማድረግ ቀላል ነው፣ እንደዚህ አድርገን ፕላኑን እንደረደርና ከዛ እዛ ጋር ለመድረስ በወረቀት ላይ ቀላለው። ግን ወደ አክት ላይ ስንገባ ስፔሻሊ በጣም ብዙ ነገር የሞከራችሁ ወይ ደግሞ ልትሞክሩ ቢዝነስን የጀመራችሁ ፊል ታደርጋላችሁ፣ ወይ ደግሞ ያልጀመራችሁም ቀድማችሁ ወቁ። ኤቭሪ ቢዝነስ ከባድ ነው። ሁሉም ቢዝነስ ከባድ ነው። ስለ ነገሩ በጣም ዲቴይል እውቀት እያገኘን ስንሄድ ከባድ ይሆናል። ሉዝ ያደረግንበትን ምክንያት ማወቅ ነው። ምንድን ነው መገምገም ያስፈልጋል። አሰልጣኞች መጽሐፉ የሚያብራራው ተጫዋቾች ለምሳሌ ቅዳሜ በሚያደርጉት ጨዋታ ላይ ፌል ካደረጉ ያኛውን ፌል ያደረጉበትን ምክንያት ካልገመገሙ ተጫዋቾች ኳስ ሰለማኝ ነው ያልኩት። መጽሐፉም ላይ የሚለው ብዙ ኤግዛምፕል አለ፣ ግን እሱ የጠቀስኩት ሁላችንም ኳስ እናያለን። የቅዳሜውን ጨዋታ ካልገመገምን ለኔክስት ሳምንት ደግሞ ምንድን ነው ድክመቱ የሚለውን ለቀጣይ ጨዋታ እንትን እንላለን። ወይ ደግሞ እሱን ኢትስ ኖርማል ምናምን ብለህ አሰልጣኙ ቢያልፈውን አስበዋል። ቀጣይ ተጫዋቾቹ ምን እንደሚያደርጉ ችግራቸው፣ ክፍተታቸው ምን እንደሆነ ሳይታወቅ ወደ ኔክስት ጌም ሄድ ዳትስ ቢግ ሬድ ፍላግ። ራስን ለማረም ደግሞ መዘጋጀት አለ። እዚህ ጋር ነው በጣም ብዙ ሰው ፊልም የሚያደርገውን ማሳበብ ምናምን ሰው ይወዳል። ኃላፊነቶች መውሰድ አለብህ። በዚህ አጥፍቼ ነበር፣ ኔክስት ታይም እንደዚህ አይነት ችግር እንዲከሰት አላረግም። ራስ መገምገም ወሳኝ ነው። ግን ላነሳ ያሰብኩት ሀሳብ አራተኛው ስለሆነ ወደዛ በደንብ እንሄዳለን። አራተኛው ሀሳብ ለትሬደሮችም ለሌሎችም በእድል ታምናላችሁ? ግን ጋይስ አይ ዶንት ቲንክ እድል የሚባል ነገር ያለ አይመስለኝም ትላለህ። ግን መጽሐፍ ቅዱስ ምን ይላል መሰለህ? እድልና ጊዜ ሁሉን ያገናኛል። ግን ማለት እድል ምን ማለት ነው? እድል እኛ ግን እንደዚህ እድል የሚለውን ወይ ደግሞ እኔ እድለኛ ስላልሆንኩ ነው ምናምን ብሎ ወደኋላ ለማለት በቃ እኔ ከድሃ ቤተሰብ ሰልፍ እኔ እንዲህ ስለሆንኩ ነው እንደዚህ አይነት ሰበቦች ምናምን መቅረት አለባቸው ነው። እንደዚህ አይነት ሀብታሞች እንደዛ ማያስቡ ከሆነ ሀብታም ለመሆን የሚፈልጉ ከሆነ ሀብታሞች እንደዛ አያስቡም። ሰክሰስፉል ፒፕሎች እንደዛ አያስቡም። እና እንደዛ ማሰብ የለባችሁም። ሰክሰስፉል ፒፕል እንደሚያስቡን ማሰብ ያለብን። እድልን ሌላ ጊዜ ዲስከስ እናደርጋለን። ኦልራይት፣ ምንድን ነው እድል? አራተኛው ሀሳብ ይሄ ነው። ኤክስፐሪመንት ኢትስ ሞስት ኢምፖርታንት። ዌን ዩ ፌል፣ መጀመሪያ ላይ ፌል ስናደርግ ዊ ሃቭ ስትራቴጂ። ስትራቴጂዎች አብዛኞቹ ይሰራሉ ሲባል ሰምታችኋል። ስቲክ ቱ ዋን ስትራቴጂ ማለት ከእናንተ አስተሳሰብ፣ ከእናንተ የኑሮ ዘይቤ፣ ከእናንተ ጊዜ አጠቃቀም፣ ከእናንተ ሳይኮሎጂ አይነት ጋር ዲፔንድ ያደርጋል። ከእናንተ ጋር ማይሆን ስትራቴጂ ይዛችሁ እሱ ስትራቴጂ ስቲክ ማድረግ ጊዜ ፋይናንሳችሁ አሁን ለምሳሌ ስዊንግ ትሬደር ገንዘብ ላይ የሌለው ሰው ከባድ ነው። በጣም ቀስ ብሎ ገንዘቡ ስለሚመጣ ያ ስትራቴጂ በጣም ገንዘቡ በዘገየ ቁጥር ትዕግስታችሁን ይለዋል፣ ያወርደዋል። አሁን ለምሳሌ ገንዘብ ይዞ የሚቀመጥ ቢዝነሶች ምናምን ብዙ ገንዘብ ለሌለው ሰው አይሆንም። አንዱ ካልሆነ ለምሳሌ ረጅም ጊዜ ሞክራችሁ አሁንም 6 ወር በላይ አንድ ስትራቴጂ ይዛችሁ እየቀጠላችሁ ግን ምንም ውጤት ከሌለ ሌትስ ቼንጅ ኤንድ ትራይ አናዘር ዌይ ቱ ሜክ ኢት። ይሄኛውን አፕሪሺየት ማድረግ የምፈልገው አንድ ስትራቴጂ ላይ ስቲክ አድርጎ ለረጅም ጊዜ መቆየት ኢትስ ግሬት ፖቴንሻል። ፐርሲስተንስ ደግሞ ካለ ኤክስፐሪመንት ብቻውን በቂ አይደለም። እሱ ላይ ነው። ይሄንን ነው በደንብ መናገር ፈልገው በዚህ ቪዲዮ። አራተኛ ፐርሲስተንሲ ወይ ደግሞ ኮንሲስተንሲ ከኤክስፐሪመንት ጋር ነው የሚሆነው እንጂ ለብቻው አይሆንም። ጸሐፊ ይነገራልና በጣም ብዙ ጸሐፊዎች መጽሐፍ ጀምረው አይጨርሱም። ከዛ በጸሐፊነት መሃል ደግሞ በጣም ብዙ ስራ ራፍ ታይም እንዳለ አንደርስታንድ ሲያደርጉ ሴት ባክ ሲያጋጥማቸው ዊዝድሮ ያደርጋሉ። እና ግን አንድ ጸሐፊ ነበራል 60 መጽሐፍ እስኪጽፍ ድረስ በጣም ኮንሲስተንሲ ነው እና አንድ ቀን ይሳካልኛል ብሎ በጣም ይቀጥላል። እና ይሄ መጽሐፉ ጸሐፊ ሄደና ለምን ቼንጅ አታደርግም አጻጻፈን? ሰው ካልወደደው አልወደደውም ነው። ማርኬቱ ካልተቀበለው አልተቀበለውም ነው።
ትጉነ ቀጣይነት አለ፣ የመጽሐፍ ፍላጎት አለ፣ ሰክሰስፉል ጎልህ አለ። ግን ወደ ጎል የምትሄድበት መንገድ መንገዱ አይነቱ መቀየር አለበት። ሰው እንደሚፈልገው መሆን አለበት። ስቶሪ ቴሊንግ ወይ ስለምትጽፈው አይነት መጽሐፍ አሁን ከምትጽፈው አይነት ስልሰውም አንድ አይነት መንገድ ስለሆነ ሌትስ ቼንጅ ኤንድ ትራይ አናዘር ኤክስፐሪመንት ከን ስዊንግ የሞከረ እኮ ሌትስ ትራይ ለረጅም ጊዜ ሞክረሃል። ኢትስ ታይም ቱ ቼንጅ። የምትቀይረው ጎሉን አይደለም ወይ ደግሞ የምትደርስበትን አንተ ያሰብከውን ሴቱ እንትኑን አይደለም ቅድን አይደለም ወይ ደግሞ እዚህ ደርሳለሁ እንዲያረጋለሁ የምትለው ፋይናል ጎሉን አይደለም፣ መንገዱን ነው የምትቀይረው ነው። ኤክስፐሪመንት የምታደርገው እንደዛ ነው። ኤክስፐሪመንት ልናደርግ የምንችለው ራሱ መጀመሪያ አምስተኛው የመጨረሻው ፓርት ደግሞ ኤክስፐሪመንት ልናደርግ የምንችለው ምን ብለን ስናስብ ነው መጀመሪያው ነው ይሄ ነገር የመሳካት እስካሁን አልተሳካልኝም አልሄድኩም እንጂ ይሳካል ብሎ ማመን ወይ ደግሞ ግርግዳ ነው። ይሄ ነገር አይሆንም፣ ይሄ ነገር ቁማር ነው፣ ይሄ ነገር ለኔ አይደለም፣ ቢዝነስ ለኔ አይደለም፣ ንግድ ለኔ አይደለም፣ ድርጅት ማቋቋም ለኔ አይደለም። ምን አይነት አስተሳሰቦች ካልተወገዱ ኤክስፐሪመንት ለማድረግ ራሱ ምን አይነት ድፍረት ይኖረናል? አንድ ኤክስፐሪመንት ያየሁት ቪዲዮ ነበር። ከስራ በጊዜ መግባት ጥቅሙን ጻፉ የሚል ለአንድ ድርጅት እንትን ተሰራ ስተዲ እየተደረገ ከስራ በጊዜ መግባት ወይ ደግሞ 2 ሰዓት ነበር የምንገባው 12 ሰዓት መግባት ያለው ጥቅም ተብሎ ሲጻፍ እነሱ ሰዎች ከስራ በጊዜ እንውጣለን፣ ከቤተሰቦቻችን ጋር እንትን እንላለን፣ ከሰዓቱን ከጓደኞቻችን ጋር ፈታ እንላለን፣ በጊዜ በጠዋት ማይንድ ጥሩ ነው እንደዚህ ይሆናል፣ ከዛ ቲ ብሬክ ይኖረናል፣ እዚህ 4 ሰዓት ወተን ቁርስና ምሳ አንድ ላይ እንበላለን፣ ከዛ አጠጋግተን በስራ የስራ ሰዓት አይበደልም ምናምን በጣም ብዙ ፖዘቲቭ ነገሮችን ጻፉ እና ኔጌቲቭ ሰዎች ኔጌቲቭ ነገር በጊዜ መግባት ከስራ ኔጌቲቭ ነገር ጻፉ የተባለው ግሩፖች ደግሞ ከእንቅልፍ እናጣለን፣ እንቅልፍ ይቋረጣል፣ ሩቲናችን ይበላሻል፣ ምሳ የምግቡ ሰዓት ምናምን ይበላሻል የሚል የተለያዩ እንትኖችን ጻፉ እና እነዚህ ሁለቱ ሰዎች አልተነጋገሩም። ሁለቱ ግሩፖች እና እነዚህን ወሰዷቸውና በስራ 12 ሰዓት መግቢያ ሰዓት ይሁን ብላችሁ ምርጫ ሲደረግ ኤቭሪባዲ እዚህ ፖዚቲቭ ነገር የጻፉ ሰዎች እጃቸውን አንስተው በጊዜ መግቢያቱ፣ እነዛ ደግሞ በተቃራኒው እጃቸውን አንስተው ዲሲሽኑ ኦልሬዲ አእምሯቸው ላይ ተዘጋጅቷል እና ያሰቡበት ጉዳይ ስለሆነ ጥያቄ ሲጠይቅ ይህም ግሩፕ ያም ግሩፕ ለምን እንዲህ አለ ለምን በኔጌቲቭ የተሞሉቱ ሳይዶች ኔጌቲቭን አብሶ በጣም እያሰቡ እነዚህ ምን ሆነዋል ምናምን ብለው እንትና እነዚህም ደግሞ እነዛን እያሰቡ እንደዛ ቻርጀር አለኛ እያሰቡ በግራ በመጋባት ኤክስፐሪመንት አለፈና እሱ ለኤክስፐሪመንት ብቻ ነው። ምን ሆነ እንዳትሉኝ እንግዲህ ኤክስፐሪመንት ነው። ከዛ ምንድነው እንትኑ ሐሳቡ አእምሯችን ልናስብ የፈለግነውን አይነት ለምሳሌ አንድ ነገር ላይ ግዴታ ውስጥ ሲገባ አእምሯችን ይሳካል የሚል ግዴታ ውስጥ ገብቶ በይሳካል ሐሳብ አስብ ከተባለ ግዴታ ከሆነ ይሳካልን የሚለውን ሐሳብ በአሌም በቦሌም አርጎ ያስበዋል። አይሳካም የሚለውን ሐሳብ ደግሞ ያሰላሰለ ከሆነ በዛም አርጎ ነገሩ እንዴት እንደማይሳካ አእምሮን ያሳምናል ማለት ነው። አንተን ያሳምናል እንግዲህ አእምሮክ ነው እንደዛ ያደረገው ብሎ ኦልራይት። ሞራል ኦፍ ዘ ስቶሪ ስኬታማ ሰዎችንና ፌሊየር ሰዎችን አቨሬጅ ሰዎችን የሚለየው when they face setback ወደኋላ የህይወት ትንሽ የጉዟቸው ላይ የሚያደርጉ ውድቀት ሲያጋጥም እንዴት ነው አክት የሚያደርጉት እንዴት ነው ማይንድ ሴታቸው የሚለውን ነው ያወራ ነው። እንደዚህ ግን ሳይኮሎጂ አይነት ወይ ደግሞ ከማነባቸው ከመጽሐፎች ትሬደሮችን የሚረዳ ሌሎችንም የሚረዳ አይነት ቪዲዮ ልቀጥል እችላለሁ። አናተር ቪዲዮ ላይ እንገናኝ።